ሰላም ውድ የዜና ፖርታል የዩቲዩብ ቻናላችን ቤተሰቦች፣ ዛሬም ያልተሰሙ እጅግ አስደንጋጭና ከጀርባ ያሉ የፖለቲካ ሴራዎችን የሚያጋልጡ መረጃዎችን ይዘንላችሁ ቀርበናል። ሀገሪቱ ከመንግስት ቁጥጥር ውጭ የሆነች መምጣቷን የሚያሳዩ መረጃዎች፣ የባለስልጣናት የእርስ በርስ ሽኩቻ እንዲሁም ዓለም አቀፍ የኃይል መፋጠጦችን በአንድ ላይ ሰናድተንላችኋል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናዎች። የፋኖ የ5 ቀናት ያልተጠበቀ ኦፕሬሽንና መንግስት በምርጫው ዙሪያ የገጠመው ከባድ ኪሳራ በወሎ። የጠቅላይ ሚኒስትሩ ቀኝ እጅ ዲያቆን ዳንኤል ክብረት ያልተጠበቀ ውድቀትና ከስልጣን መባረር። የህወሓቱ ጀነራል ታደሰ ወረደ አስደንጋጭ መጋለጥ። መንግስት አዲስ አበባ ላይ ሊያስወግደን አቅዷል። የዓለምን ትኩረት የሳበው የኢራን ድንገተኛ ጥቃት በአሜሪካ የጦር መርከብ ላይ። ይህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ወደ ዝርዝር ዘገባዎቹ። የፋኖ የ5 ቀናት ኦፕሬሽንና የመንግስት ኃይሎች የገጠማቸው ከባድ ኪሳራ። በአማራ ክልል መንግስት ሙሉ በሙሉ መቆጣጠር ተስኖት ከባድ ቀውስ ውስጥ መግባቱን የሚያሳዩ መረጃዎች እየወጡ ይገኛሉ። የፋኖ ኃይሎች በመላው ክልሉ ምርጫ እንዳይካሄድ ያገዱ ሲሆን የምርጫውን ቀን ጨምሮ ለቀጣይ 5 ቀናት በክልሉ መንገዶች ዝግ እንደሚሆኑ በጥብቅ አስጠንቅቀዋል። የአማራ ፋኖ ብሔራዊ ንቅናቄ በይፋ እንዳስታወቀው የብልጽግናው አገዛዝ በቀጣዩ ግንቦት 24 ሊካሄድ ያቀደውን ምርጫ ማስተጓጎልና ጠንካራ ማዕቀብ ለመጣል አስደንጋጭ እርምጃዎችን ወስዷል። መንግስት ህዝቡን ለማስገደድና ፖለቲካዊ ቁማር ለመጫወት እያደረገ ያለው ሙከራ ክሽፍ ማለቱን ፋኖ በመግለጫው አጋልጧል። የብልጽግና ሰራዊት ምርጫ ለማድረግ በሚያስችል ስነ ልቦናዊም ሆነ ወታደራዊ ቁመና ላይ አለመሆኑን ያረጋገጠው ይኸው መረጃ ከግንቦት 24 2018 ዓ.ም ጀምሮ አዳዲስና ተከታታይ የኦፕሬሽን ግንባሮችን በመክፈት እርምጃ መውሰዱን ገልጿል። ውጊያው ምን ያህል የመንግስትን ደካማ ጎን እንዳጋለጠ የሚያሳየው በሰሜን ወሎ ዞን ገርገራ ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ 303ኛው ግዙፉ አሳምነው ጽጌ ኮር ባደረገው መብረቃዊ ጥቃት የብልጽግናው 81ኛ ክፍለ ጦር ላይ የወሰደው እርምጃ ነው። በዚህ የተጠና ኦፕሬሽን የአገዛዙ ኃይል ክፉኛ ተሰባብሯል። 12 የመንግስት ወታደሮች ሙሉ በሙሉ ከጥቅም ውጭ ሲሆኑ 17ቱ ደግሞ ከባድ ጉዳት ደርሶባቸዋል። የ81ኛው ክፍለ ጦር አመራሮች ይህንን መቋቋም ሲያቅታቸው በህይወት የተረፈውን የብልጽግና ኃይል ይዘው ለማፈግፈግና እግሬ አውጪኝ ብለው ለመሸሽ ተገደዋል። ይህ የመንግስት የጸጥታ መዋቅር ህዝብን ከመጠበቅ ይልቅ አንዲት ራሱን እንኳን ማዳን ወደማይችልበት ደረጃ እንደወረደ በግልጽ የሚያሳይ ስህተት ሆኗል። ወደ ሌላ ዘገባችን ስናልፍ የዲያቆን ዳንኤል ክብረት ያልተጠበቀ ውድቀትና የፋና ብሮድካስቲንግ ኮርፖሬሽን ቀውስ። ወደ ቀጣዩ አሳሳቢ ዜናችን ስናልፍ በመንግስት የውስጥ ክበብ ውስጥ እየታየ ያለው የመከፋፈልና የመጠላለፍ አደጋ ማሳያ የሆነ መረጃ ደርሶናል። የጠቅላይ ሚኒስትር አብይ አህመድ ቀኝ እጅና የቅርብ አማካሪ የነበሩት ዲያቆን ዳንኤል ክብረት ከፋና ቲቪ የቦርድ ሰብሳቢነት ስልጣናቸው መነሳታቸው ታውቋል። ዲያቆኑ ይህን ስልጣን ያጡት እንዲሁ በዘፈቀደ ሳይሆን ከተቋሙ አንጋፋ ጋዜጠኞች ጀምሮ ከ400 በላይ የሚሆኑ ሰራተኞች በደረሰባቸው ከባድ ተቃውሞና የአስተዳደር በደል አቤቱታ መሆኑ ተጋልጧል። ሰራተኞቹ ዳንኤል ክብረት ተቋሙን በፈጠሩበት የተበላሸ አስተዳደር ምክንያት የሰራተኛው ቅሬታና የስራ ዋስትና ስጋት ጣሪያ መንካቱን ነው የተናገሩት። ነገሩ ከዚህም አልፎ የኮሚኒኬሽን ሚኒስትሩ አቶ ለገሰ ቱሉ ጭምር በተገኙበት ዳንኤል ክብረት ስልጣናቸውን እንዲለቁ መደረጉ የመንግስትን የውስጥ መበስበስ ቁልጭ አድርጎ ያሳያል። ጠቅላይ ሚኒስትር አብይ አህመድ ለፕሮፓጋንዳ ማሽናቸው ይጠቀሙባቸው የነበሩትን ዳንኤል ፊታቸውን እንዳዞሩባቸውና አላስፈላጊነታቸውንም እንዳቀለሉት ምንጮች አጋልጠዋል። እንዲያውም ሀገር በሚያክል ትልቅ የፖለቲካ መድረክ ላይ ቲክቶከር ከሆነችው ጉብኝት ዜና ጋር እኩል እየተፎካከሩ መሆኑን በመጥቀስ ክብራቸው ምን ያክል እንደወረደ እየተነገረ ይገኛል። ወደ ሌላ ዘገባችን ስናልፍ የአዲስ አበባው አደገኛ ሴራ ጀነራል ታደሰ ወረደ መንግስትን አጋለጡ። የሰላም ስምምነት ተብሎ የሚነገረው ውሸትና በመንግስት ባለስልጣናት መካከል ያለውን ጥርጣሬ ምን ያክል አደገኛ ደረጃ ላይ እንደደረሰ የሚያጋልጥ መረጃ ወጥቷል። የአገሪቱ ከፍተኛ የጦር መኮንን ሌተናል ጀነራል ታደሰ ወረደ የፌዴራል መንግስት ሊያስወግድንና ሊያጠቃን አቅዷል ሲሉ በአደባባይ ተናግረዋል። ጀነራሉ ይህንን ያሉት ዝም ብለው ሳይሆን አፍሪካን ኢንተለጀንስ የተባለው የደህንነት መረጃ ተቋም
ተቋም ያወጣውን ማስጠንቀቂያ ዋቢ በማድረግ ነው። መረጃው እንደሚያሳየው ከሆነ አዲስ አበባ የሚገኘው የብልጽግና መንግስት በባለስልጣናት በህወሓት አመራሮች ላይ አደገኛ ሴራ እያሴሩ ነው። በዚህም ምክንያት የህወሓት መሪዎች ወደ አዲስ አበባ እንዳይጓዙና ከመንግስት ባለስልጣናት ጋር እንዳይገናኙ ጥብቅ ማስጠንቀቂያ ተሰጥቷቸዋል። ከዚህ ቀደም ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርገው መምረጣቸውና ጠቅላይ ሚኒስትር አብይ አህመድ የሾሟቸውን ጀነራል ታደሰ ወረደን ከስልጣን ማንሳታቸው በመንግስትና በህወሓት መካከል ያለውን መቃቃር አባብሶታል። የከፋው ነገር ደግሞ ባለፈው ሳምንት በአዲስ አበባ በሚገኘው የውጭ ሀገር ኤምባሲ ውስጥ በጀነራል ጻድቃን ገብረትንሳኤና በሌላ ስማቸው ባልተጠቀሰ የውጭ ሀገር ዲፕሎማት ላይ ያነጣጠረው የግድያ ወይም የማስወገድ ሙከራ መደረጉን መረጃዎች ጠቁመዋል። ይህ የሚያሳየው መንግስት በሀገሪቱ ዋና ዋና ከተማዎች ውስጥ እንኳን ሰላም ማስፈን ቀርቶ ተቃዋሚዎቹን በሴራ ለማጥፋት የሚንቀሳቀስ መሆኑንና አጠቃላይ የሀገሪቱ ደህንነት ከቁጥጥር ውጭ መሆኑ ነው። ወደ ሌላ ዘገባችን ስናልፍ የዓለም ስጋት የሆነው የኢራንና የአሜሪካ አደገኛ ፍጥጫ በመጨረሻም ዓለም አቀፍ ስጋት ወደ ሆነውና መካከለኛው ምስራቅን ወደ ለየለት ጦርነት ሊያስገባ ወደሚችለው አደገኛ ክስተት እንለፍ። የኢራን እስላማዊ አብዮታዊ ዘብ ወይም IRGC አሜሪካ በወሰደችው እርምጃ የአጸፋ ምላሽ ለመስጠት በሚል በአሜሪካ አየር ኃይል ሰፈር ላይ ድንገተኛ ጥቃት መፈጸሙን አስታውቋል። ጥቃቱ የተፈጸመው በአሜሪካ የጦር መርከብ ላይ ሲሆን ቦታውም በኢራን የወደብ ከተማ ባንዲራ አባስ አቅራቢያ በሚገኘው የሆርሙዝ ባህረ ሰላጤ ነው። የታስኒም ዜና ወኪል እንዳረጋገጠው የኢራን ኃይሎች 4 ድሮኖችን በመጠቀም በአሜሪካ የአየር ኃይልና ማዕከላት ላይ ጥቃቱን አድርሰዋል። የአሜሪካ ማዕከላዊ ሴንትኮም በበኩሉ ጥቃቱ መፈጸሙን አምኖ በ3 የተለያዩ ጊዜያት ኢላማ የተደረጉ ጥቃቶች መስተናገዳቸውን አረጋግጧል። ይህ የአጸፋ ምላሽ እርምጃ በቀጣይ ቀናት ወደ ዓለም አቀፍ ቀውስ ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ክቡራንና ክቡራን ውድ የዜና ፖርታል ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ እጅግ አጓጊ ዜናዎች እነዚህን ይመስሉ ነበር። ሀገራችን ካለችበት አደገኛ የፖለቲካና የጸጥታ ቀውስ አንጻር በቀጣይ ምን ሊፈጠር እንደሚችል አብረን የምንከታተል ይሆናል። መረጃዎቹ ለሌሎች እንዲደርስ ላይክ እና ሼር ማድረግ አትዘንጉ እያለን በሌላ መረጃ እስክንገናኝ ድረስ ቸርን ሰንብት።